ነገሩ ወዴት እየሄደ እንደሆነ ለኔም ግራ እየገባኝ ነው ያለው። እስኪ ላስዳምጣችሁ ድምጹን። ፍቅረኛ ነች ላስተዋውቃችሁ። አረ ይምሪ አሪፍ እንትን አይ ሃይሚና ብሩኬ አይለያዩም። እንደዚህ አንተ ምን አገባ ብዙ ነገር ብላችሁኛል። ራሳችሁን ታውቃላችሁ። ሃይሚ አሁን እውነቱን ተናግራለች። የግድ ለእናንተ ተብሎ ሃይሚና ብሩኬ አንድ ላይ መሆን አለባችሁ ማለት አይደለም። ምክንያቱም በመሃላቸው ያለው ሁኔታ ነው የሚወስነው። እሱ እንደዚህ እየጎዳት እሷም እንደዚህ እየተጎዳች ሊቀጥሉ አይገባም። እንደኔ ማለት ነው ለእናንተ ሲባል እኔን ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም። ግን ደግሞ ይሄ ሰው ስለፈለገ ለሰው ደስታ ብዬ እኔ ራሴን እንደ ሻማ እንግዲህ ቤተሰቦች ሰምታችኋል አይደል? ሃይሚ ያለችውን እኔን ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም አንዳንድ ኦዲየንሶች እያለች ነው ያለችው። እውነቷን እኮ ነው። ይሄን ነገር መናገር ፈልጋለሁ። እኔ ቪዲዮ በለቀኩኝ ቁጥር ኮመንት ላይ አላስፈላጊ ንግግር በቃ የወረደ ንግግር አለ አይደለ? የሚናገሩ ሰዎች አሉ። እኔንም ብዙ ተናግራችሁኛል። አንዳንድ ሰዎች አላችሁ፣ ሁላችሁም አይደላችሁም። አንዳንድ ሰዎች አላችሁ። ቢኖርም እንኳን ልጁ የራሱ ምርጫ አለው ያለውን ሰማችሁ ቤተሰቦች? ቢኖርም እንኳን የራሱ ምርጫ አለው። አስባችሁታል? ብሩኬ ሌላ ምርጫ ከኖረው እንኳን ለሃይሚ ሁሉንም ነገር አስረድቶ ነው መሆን ያለበት። እሱ የራሱ ምርጫ እንኳን ቢኖር ለሃይሚ እንደዚህ ነው ብሎ ከሃይሚ ጋር ያለውን ጉዳይ ቋጭቶ ጨርሶ ነው ሌሎች ነገሮችን ሊመኝ የሚችለው ወይ ደግሞ ሌሎች ነገሮችን በህይወቱ ላይ መጨመር የሚችለው ማለት ነው። ከሃይሚ ጋር ያለውን ጉዳይ ሳይጨርስ ሌላ ሴት በሃይሚ ላይ መደረብ ልክ አይደለም። በጣም ልክ አይደለም። ትልቅ ስህተት እንደሆነ ያውቁታል። ግን አውቀው ሃይሚን ለመጉዳት የሚያደርጉት ጥረት እንደሆነ ነው የተገነዘብኩት በራሴ። ሃይሚም ከረፈደም ቢሆን ነገሩን እየተረዳች ይመስላል። ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው የምሆነው። እንግዲህ ቤተሰቦች ሰማችሁ አይደለ? ቢፈጠርም ባይፈጠርም እንደ ጓደኛ ከጎንህ ነው የምሆነው እያለው ነው ሄኖክ ለብሩኬ እያጽናናው ማለት ነው። ይሄ ማለት በሃይሚ ላይ ሌላ ሴት ብትደርብም ባትደርብም ለኔ ኖርማል ነው፣ ምንም ማለት አይደለም። አዎ ልክ ነው እኮ ለሱ እንዲሁም ለብሩኬ እንዲሁም ለሌሎቹ ጓደኞቻቸው በሃይሚ ላይ ሴት መደረብ ሃይሚን ነው እንጂ የሚጎዳው እናንተ ምንም አይጎዳችሁ። ይሄ ታወቀ እኮ ነው። ሰላም የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬም አንድ መረጃ ደርሶኛል። ማመን አቅቶኛል። በነገራችን ላይ ምን አይነት ነገር እንደሆነ አላውቅም። ነገሩ ወዴት እየሄደ እንደሆነ ለኔም ግራ እየገባኝ ነው ያለው። እስኪ ላስዳምጣችሁ ድምጹን። ፍቅረኛ ነች ላስተዋውቃችሁ። አረ ይምሪ አሪፍ እንትን አይ ደስ ትላላችሁ። እንግዲህ ቤተሰቦች ይሄ ድምጽ የተላከልኝ በውስጥ ነው። በውስጥ የተላከልኝ ድምጽ ነው። እኔም ስሰማው በጣም ገርሞኛል። በጣም ነው የደነቀኝ። ብሩኬ ፍቅረኛዬን ተዋውቋት እያለ ከጓደኞቹ ጋር ሲያስተዋውቃት የነበረ ድምጽ ነው አሁን የሰማነው። በሃይሚ ላይ ሌላ ፍቅረኛውን ለጓደኞቹ ያስተዋውቃል ብዬ ላምን አልችልምና በጣም ነው የገረመኝ ይሄንን ድምጽ ስሰማ። እንዲሁም የብሩኬ ጓደኞች ለሃይሚ ምንም አይነት ቦታ እንደሌላቸው ሄኖክ ባለፈው ከብሩኬ ጋር ሲያወሩ በጣም ነው የገረመኝ። በማንኛውም ሁኔታ ውስጥ ብትሆን እኔ ካንተ ጎን ነኝ ሲለው ነበረ ሄኖክ ብሩኬን። እኔ በጣም ነው የደነቀኝ ቤተሰቦች። ሃይሚ በዚህ ሰዓት ጓደኞቿ እንኳን ከጎኗ እንዳልሆኑ የሚያሳይ ነገር ነው ያለው። ብሩኬ እና ጓደኞቹ ሃይሚን በጣም እየጎዷት እንዳለ ነው የሚያሳየው አሁን ባለው ሁኔታ ማለት ነው። ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው የምሆነው። እንግዲህ ቤተሰቦች ሰማችሁ አይደለ? ቢፈጠርም ባይፈጠርም እንደ ጓደኛ ከጎንህ ነው የምሆነው እያለው ነው ሄኖክ ለብሩኬ እያጽናናው ማለት ነው። ይሄ ማለት በሃይሚ ላይ ሌላ ሴት ብትደርብም ባትደርብም ለኔ ኖርማል ነው፣ ምንም ማለት አይደለም። አዎ ልክ ነው እኮ ለሱ እንዲሁም ለብሩኬ እንዲሁም ለሌሎቹ ጓደኞቻቸው በሃይሚ ላይ ሴት መደረብ ሃይሚን ነው እንጂ የሚጎዳው እናንተ ምንም አይጎዳችሁ። ይሄ ታወቀ እኮ ነው። እሷ በእናንተ ጉዳይ አቆሳላችኋት፣ ልቧን አቅሱላችኋታል። ይሄንን ደግሞ የእጃችሁን ታገኛላችሁ ብዬ ተስፋ አደርጋለሁ። ሰው መበደል ጥሩ ነገር አይደለም። የእጃችሁን ማግኘታችሁ አይቀርም። በጣም አመሰግናለሁ ለሁሉም ነገር። እየተመሰጋገኑ እያያችሁ ነው አይደለ ቤተሰቦች? በቃ አመሰግናለሁ ለሁሉም ነገር። ፈታ በለ። በማንኛውም
ከጎንህ ነን እየተባባሉ ነው ያሉት። ምክንያቱም ሃይሚ ብቻዋን ነች። ሃይሚን እንዳሻንጉሊት እያጃጃላት ነው ያለው ብሩኬ ማለት ነው። አሁን እንደተረዳሁት ቤተሰቦች ይሄ ከመቼውም ጊዜ በላይ ለሃይሚ እኛ ከጎኗ መሆን አለብን ብዬ አምናለሁ በራሴ ማለት ነው። ሃይሚን እንደዚህ እያደረጉ ያለ እኛ ኦዲየንሶች፣ እኛ የሷ ቤተሰቦች እሷን ከጎኗ መሆን እንዳለብን ነው የሚሰማኝ ከመቼውም ጊዜ በላይ ማለት ነው። ይህንን ጉዳቷን ደግሞ ሩቅ አይሆንም ብሩኬና የሃይሚ ጉዳይ ፈጣሪ መቋጫ ያበጅለት ነው ብሎ በራሴ ማለት ነው። እሷንም ከዚህ ህመምና ጭንቀት ይገላግላት ፈጣሪ። እንደምትሉት እኔ ግራ ነው የገባኝ። ሁሉም ሰው ብሩክ ላይ ነው የሚጮው። ምንም ጥፋት እኔ አላየሁበትም እስካሁን። እንግዲህ ቤተሰቦች እየሰማችሁ ነው አይደለ? ሄኖክ የሚለውን ሄኖክ ማለት የብሩኬ ጓደኛ ነው ለማታውቁት ማለት ነው። እስካሁን ድረስ ምንም አይነት ጥፋት አላገኘሁበትም። ምን አድርግ እንደምትሉት አላውቅም እያለን ነው እኛን ማለት ነው። እኛ እያየን አይደል እንደ ቤተሰቦች እኛንም እንዳሻንጉሊት እያዩን ነው መሰለኝ ሲመስለኝ። ሃይሚን ብቻ አይደለም እኛም እያየናቸው ነው እኮ ያለነው። እያደረጉ ያሉትን ነገሮች እያየን ያለ ነው። እያየናቸው እሱ ምንም ሊያደርግ አይችልም። ምን አድርግ ነው የምትሉት እያለን ያለው። እንግዲህ አስቡት ቤተሰቦች። እንግዲህ ባለፈውም በ250,000 ፕሮግራሟ ላይ የተፈጠረውን ነገር አይታችኋል። እንደዚህ ህይወቷን እያመሰቃቀሉ ጓደኞቹና ብሩክ እየተስማሙ የሃይሚን ህይወት እያበላሹ እያመሰቃቀሉ ህይወታቸው መቀጠል ነው የሚፈልጉ ሲመስለኝ ማለት ነው። ከረፈደም ቢሆን ነቅታለች ብዬ አምናለሁ። እውነቴን ነው የምላችሁ ቤተሰቦች። የሃይሚን ውሳኔ እኔ ሁሌም አከብረዋለሁ። በሃይሚ ውሳኔ ሁሌም ከጎኗ ነኝ የምለው ለዚህ ነው። አሁን ገና ነው እንደውም የነቃችሁ እሷ። እንደውም ከረፈደኝ የነቃችሁ ብዬ አምናለሁ። ነው የተባለ ተጨባጭ ምንም ነገር የለም ቤተሰቦች። ይሄ ነው የተባለ ተጨባጭ ነገር ምንም የለም እያለ ነው ሄኖክ። ይሄ ማለት እያንዳንዱን ስህተት እያንዳንዱን ነገር ሃይሚ ስህተት ሲሰራ ብሩኬ እስር ስሩ እንድትከታተለው ወይ ደግሞ በቃ ምን ልበላችሁ ሰው እንድትቀጥርለት ነው መሰለኝ የፈለጉት። ሰውን ጠብቃችሁ አትችሉትም እኮ ማመን ብቻ ነው ያላችሁ አማራጭ። ስለዚህ የምትወዱትን ሰው ማመንና ማመን ብቻ ነው ያላችሁ ትልቁ ጥበቃ ማለት ነው። በማመን ብቻ ነው በቃ ያንን ሰው ልጠብቁት የምትችሉት እንጂ እግር በእግር እየሄዳችሁ የዋለበትን የሚያደርገውን ነገር በሙሉ ተከታትላችሁ አትችሉትም። በጣም የሚከብድ ነገር ነው። ስለዚህ ቤተሰቦች ሃይሚ በዚህ ጉዳይ በጣም እንዳዘነች በጣም ግልጽ ነው። መካሻ ይስጥሽ ነው የምልሽ እህቴ። ቢኖርም እንኳን ልጁ የራሱ ምርጫ አለው ያለውን ሰማችሁ ቤተሰቦች? ቢኖርም እንኳን የራሱ ምርጫ አለው። አስባችሁታል? ብሩኬ ሌላ ምርጫ ከኖረው እንኳን ለሃይሚ ሁሉንም ነገር አስረድቶ ነው መሆን ያለበት። እሱ የራሱ ምርጫ እንኳን ቢኖር ለሃይሚ እንደዚህ ነው ብሎ ከሃይሚ ጋር ያለውን ጉዳይ ቋጭቶ ጨርሶ ነው ሌሎች ነገሮችን ሊመኝ የሚችለው ወይ ደግሞ ሌሎች ነገሮችን በህይወቱ ላይ መጨመር የሚችለው ማለት ነው። ከሃይሚ ጋር ያለውን ጉዳይ ሳይጨርስ ሌላ ሴት በሃይሚ ላይ መደረብ ልክ አይደለም። በጣም ልክ አይደለም። ትልቅ ስህተት እንደሆነ ያውቁታል። ግን አውቀው ሃይሚን ለመጉዳት የሚያደርጉት ጥረት እንደሆነ ነው የተገነዘብኩት በራሴ። ሃይሚም ከረፈደም ቢሆን ነገሩን እየተረዳች ይመስላል። እኔን ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም። ግን ደግሞ ይሄ ሰው ስለፈለገ ለሰው ደስታ ብዬ እኔ ራሴን እንደ ሻማ እንግዲህ ቤተሰቦች ሰምታችኋል አይደል? ሃይሚ ያለችውን እኔን ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም አንዳንድ ኦዲየንሶች እያለች ነው ያለችው። እውነቷን እኮ ነው። ይሄን ነገር መናገር ፈልጋለሁ። እኔ ቪዲዮ በለቀኩኝ ቁጥር ኮመንት ላይ አላስፈላጊ ንግግር በቃ የወረደ ንግግር አለ አይደለ የሚናገሩ ሰዎች አሉ። እኔንም ብዙ ተናግራችሁኛል። አንዳንድ ሰዎች አላችሁ፣ ሁላችሁም አይደላችሁም፣ አንዳንድ ሰዎች አላችሁ። ሃይሚና ብሩኬ አይለያዩም እንደዚህ አንተ ምን አገባ ብዙ ነገር ብላችሁኛል። ራሳችሁን ታውቃላችሁ። ሃይሚ አሁን እውነቱን ተናግራለች። የግድ ለእናንተ ተብሎ ሃይሚና ብሩኬ አንድ ላይ መሆን አለባችሁ ማለት አይደለም። ምክንያቱም በመሀላቸው ያለው ሁኔታ ነው የሚወስነው። እሱ እንደዚህ እየጎዳት እሷም እንደዚህ እየተጎዳች ሊቀጥሉ አይገባም። እንደኔ ማለት ነው ለእናንተ ሲባል። እንደ እድል ሆኖ ደግሞ ያኔ ጥሩ ነገሮች የሚከሰቱት እንደዚህ ጥሩ ባልሆነ ጊዜ ነውና እንግዲህ ይሄ እድሌ ነው ወይም ቻንስ። እንግዲህ ቤተሰቦች ያለችውን ሰምታችኋል አይደለ? የሷ ጥሩ ነገሮች ሲፈጠሩ እንደ እድል ሆኖ ሁሌ ችግር አያጣኝም ያለችው ሃይሚ አሁን ባለፈውም 250,000 ስታከብር
መደሰት ሲገባት መደሰት ሲኖርባት በዛ ሰዓት የተፈጠረውን ነገር አይታችኋል። ግርግር፣ ሁሌም ጥል፣ በቃ እሷን ሰላሟን የሚነሳት ነገር በሙሉ በቃ በደስታዋ ቀን ማለት ትችላላችሁ ቤተሰቦች። ስለዚህ እቺ ልጅ በጣም ነገሮች እየበረቱባት እንደሆነ ነው እምረዳው እኔ በራሴ ማለት ነው። በብዙ ፈተናዎች የታጀበ ቢሆንም ግን ጅማሬያችን አሪፍ ነበረ። ጥሩ መተሳሰብ ነበረ እርስ በርስ። ግን ደግሞ ያሁኑ የመጨረሻችን ነው። እኔ እንግዲህ ቤተሰቦች ሀይሚ እንደተናገረችው ከሆነ ጅማሬያችን በጣም ጥሩ ነበረ፣ በብዙ ፈተናዎች የተሞሉ ነበሩ፣ ጥሩ ጊዜ ነበረን ካሁን በፊት። አሁን ግን ለመጨረሻ ጊዜ ነው ከብሩኬ ጋር ያለኝን ጉዳይ ቋጭቻለሁ፣ ጨርሻለሁ እያለች ነው ያለችው ሀይሚ። እኔ ባይዘዌ እንዲህ ሀይሚና ብሩኬ ቢለያዩ የማገኘው ጥቅም የለም እኮ፣ ግን ሀይሚ እየተጎዳች ነገሮች መቀጠል የለባቸውም ነው እምለው እንጂ ሀይሚ የግድ ከብሩኬ ትለያይ የሚል ሀሳብ የለኝም በራሴ ማለት ነው። ስለዚህ ቤተሰቦች አሁን ለሀይሚ ነገሮች ጥሩ የሚሆኑበትን ነገር ቢፈጠሩ ነው እኔ ደስ የሚለኝና አብረው ቢቀጥሉ ደስ የሚለኝ ማለት ነው። አሁኑ ግን እንግዲህ ቤተሰቦች ሰምታችኋል አይደል? ሀይሚ ራሴ ነኝ ማስከበር ያለብኝ እያለች ነው ያለችው። እውነቷን ነው። በማንኛውም ጊዜ እሷ ስትጎዳ ዝም ማለት ልክ አይደለም። እኛ ራሳችን እኛ ኦዲየንሶች ዝም ማለት የለብንም ባይ ነኝ፣ እሷ እንደዚህ ስትጎዳ ማለት ነው። ስለዚህ ራሴን ማስከበር አለብኝ እያለች ነው ያለችው። ልክ ነው። በቃ እኔ እያልኩ ያለሁትን ነገር ነው እየተናገረች ያለችው። ራሷን ማስከበር አለባት። ገባችሁ? እንደ ሴት ልትከበር ይገባል። እሷን ሊያከብራት ይገባል ብሩኬ። ሰው ሳያምንበት እንዴት ይቅርታ ይጠይቃል? አምኜበት አይደለም ይቅርታ የምጠይቀው፣ ግን ከመሰላችሁ ነው ሁላ እያለ ያለው ማለት ነው። ልክ ነች ቤተሰቦች። እኔ ባለፈው ብሩኬ ይቅርታ ጠይቃታለሁ ብሎ አበባ አዘጋጅቶ ወደ እሷ ቤት ሄደ ጊዜ ቪዲዮ ላይ መጀመሪያ ላይ ሲናገር የነበረው እኔ አምኜበት አይደለም በዚህ ጉዳይ ላይ ብቻ ግን ዝም ብዬ ይቅርታ ልጠይቅ አይነት ሲቹዌሽን አለ አይደል? እንደዛ ነው እያለ የነበረው። እና ደግሞ ይሄ እንደዛ አይሆንማ ቤተሰቦች። ይቅርታ ከሆነ ነገሮችን ግልጽ አድርጎ ነገሮችን ነጭ አድርጎ ሁሉንም ነገር ግልጽ አድርጎ ነው ይቅርታ ሰውን መጠየቅ ያለበት አንድ ሰው ማለት ነው። ካጠፋም አጥፍቻለሁ እንደዚህ አድርጋለሁና ይቅርታ አድርግልኝ ብሎ ነው ሰው ይቅርታ መጠየቅ ያለበት ብዬ ማምነው በራሴ ማለት ነው እንጂ በደፈናው እስቲ ዝም ብዬ ይቅርታ ልበላት አይነት ነገር እንደ አሻንጉሊት መጫወቻ አይደለችም ካሁን በኋላ። እሷም ነቅታለች ባይ ነኝ። በቃ ቢበቃስ። እኔ እሱ ጥሩ ነው ያወራሁት ብሎ ያሰበው ነገር ለኔ ጥሩ አይደለም። መረዳት ያለባችሁ ነገር ያሁኑ ይሄ ዝም ብሎ አይደለም። እውነት ስነግርህ ዝም ብሎ አይደለም። ምክንያቱም በቃ ማብቃት እንግዲህ ቤተሰቦች የመጨረሻዬ ነው ብላለች። ምን ያህል ነገሮች እንደጎዷት ምን ያህል ብሩክ የሚያደርጋቸው ነገሮች ለሷ ህመም እንደሆኑ የሚያሳይ ነው በዚህ ንግግሯ ማለት ነው። በጣም እንደታከታትና በጣም ሁሉም ነገር እንደበቃት ነው የሚያሳየው። ይሄ ግን እንደዚህ ስትል እየወደደችው እንደሆነ ቤተሰቦች ማስተዋል አለባችሁ። ጸባችንም መገናኘታችንም ምንም ነገር ማብቃት አለበት። ገብቶሃል አይደለ? ሁሉም ሰው የየራሱን ህይወት መኖር አለበትና በድብቅም እሱ የሆነ ነገር እንዲያደርግ አልፈልግም። ከዚህ በኋላ በነፃነት ማድረግ የሚፈልግ እውነቷን እኮ ነው ቤተሰቦች፣ ሰማችሁ? በድብቅም ካሁን በኋላ የሚያደርገውን ነገር በሙሉ በድብቅ ከሚሆን በግልጽ የራሱን ህይወት መኖር ይችላል። አሁን እያደረገ ያለውን ነገር ከሷ ተደብቆ የሚያደርገውን ነገር በግልጽ ማድረግ ይችላል። ነፃነት ሰጥቼዋለሁ፣ ነፃነቱን ያውጅ እያለች ነው ያለችው ሀይሚ። ካሁን በኋላ እሱ የሚጨነቅበትም ጉዳይ የለም፣ ነገሮችን የሚደብቅበትም ምክንያት የለም። ስለዚህ ካሁን በኋላ ህይወትን እንዳሻህ መኖር ትችላለህ እያለችው ነው ያለችው ብሩኬ ማለት ነው። የሀይሚና የብሩኬ ጉዳይ የዛሬው ይሄን ይመስላል። ቀጣይ ደግሞ ምን እንደሚሆን አናቅም። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።